ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ተመልካቾቻችን በዛሬው ፕሮግራማችን የአያት ሪል ስቴት የሊና ሳይት የምናሳያችሁ ይሆናል። ብዙም ያልተዋወቀ ነገር ግን የኮንስትራክሽን ፍጥነቱ በአስገራሚ ሁኔታ እየተገነባ የሚገኘው ከኋላ የምትመለከቱት የአያት ሪል ስቴት ሌላኛው ሳይት ነው ማለት ነው። ሎኬሽኑ ከአያት አደባባይ ወደ ጣፎ በሚወስደው መንገድ ላይ በተለምዶ ክብር ዳመና እየተባለ በሚጠራው አካባቢ ላይ ነው የሚገኘው። እጅግ በጣም ዘመናዊ የሆኑ ቤቶች እዚህ ሳይት ላይ እየተገነቡ ይገኛሉ። ከዚህ በጀርባ በኩል ደግሞ 80% የደረሱና ፓርቲሽን ተሰርቶላቸው የጂፕሰም ስራ ያለቀላቸው ቤቶችም አሉ ማለት ነው። ስለዚህ ከ85 ካሬ ባለ 2 መኝታ ጀምሮ እዚህ ሳይት ላይ በ15% ቅድመ ክፍያ የቤት ባለቤት መሆን ትችላላችሁ ማለት ነው። ስለዚህ ሳይት ሰፋ ያለ መረጃ እንሰጣችኋለን። አብራችን ቆዩ። ተመልሰናል የተከበራችሁ ተመልካቾቻችን። ቅድም እንዳልኳችሁ የአያት ሪል ስቴት የሊና ሳይት ነው ዛሬ የማሳያችሁ። የምትመለከቱት አስፋልት ከአያት አደባባይ ወደ ሳይታችን የሚወስድ አስፋልት ነው። በጣም ነው የሚያምረው። እንደምታዩት በጣም ሰፊ የሆነ አስፋልት ነው ማለት ነው። እዚሁ አስፋልት ዳር ነው ታዲያ አያት ሪል ስቴት ቤቶች እየገነባ የሚገኘው። ቤቶቹ በፍጥነት የተገነቡ ይገኛሉ። የግንባታ ፍጥነታቸው እዚህ ደረጃ ላይ ደርሷል። አሁን ከምታዩት ብሎክ በተጨማሪ ደግሞ 80% የደረሰ የፓርቲሽን ስራ የተሰራላቸው እንዲሁ ደግሞ የጂፕሰም ስራ ያለቀላቸው ቤቶችም እየሸጥ እንገኛለን። ከ85 ካሬ ባለ 2 መኝታ ጀምሮ እስከ 145 ካሬ ባለ 3 መኝታ የተለያየ ካሬ አማራጭ ያላቸው ቤቶች እየሸጥ እንገኛለን። ቅድመ ክፍያችን 15% ነው። 15% ከፍላችሁ ቀሪው ደግሞ በግንባታ ሂደት በውሉ መሰረት እየከፈላችሁ የምትጨርሱት ይሆናል ማለት ነው። የካሬ አማራጮቻችን ባለ 2 መኝታ 85 ካሬ አለ። ተለቅ ያለ ከፈለጋችሁ ደግሞ ፍላት የሆኑ እስከ 145 ካሬ ባለ 3 መኝታ ቤቶች አሉ ማለት ነው። የሰራተኛ ክፍል ያላቸው ተጨማሪ ቤቶችም እዚሁ ሳይት ላይ ማግኘት ትችላላችሁ። በ15% ቅድመ ክፍያ የቤት ባለቤት መሆን ትችላላችሁ። አጠቃላይ የቤቱ ዋጋ ውሉ ላይ ከተፈራረማችሁት በኋላ ምንም አይነት ጭማሪ አናደርግም። እንደሚታወቀው አያት ሪል ስቴት ላይ በአሁኑ ሰዓት ላይ በኢትዮጵያ ብር ነው ቤቶች እየሸጠ ያለው። በኢትዮጵያ ብር ብቻ መሆኑ ሳይሆን በብረት፣ በሲሚንቶ፣ በነዳጅ፣ በዶላር የሚመጣው ምንም አይነት የዋጋ ጭማሪ አናደርግም ማለት ነው። ስለዚህ ከተስማማችሁት አጠቃላይ የቤቱ ዋጋ ላይ እስከ መጨረሻ ቤቱ እስከተረከቡ ድረስ ምንም አይነት ጭማሪ ሳይኖረው የቤት ባለቤት መሆን ትችላላችሁ ማለት ነው። ሳይቱ ውስጥ ያለው እንቅስቃሴ ደግሞ ገብተን እናሳያችኋለን። ከባለ 2 መኝታ ጀምሮ ነው ያለው። በተለይ ደግሞ ፓርቲሽን የተሰራላቸውና የጂፕሰም ስራ የተሰራላቸው ቤቶች ለምትፈልጉ በቅርቡ የምንረከቡ ቤቶች እዚህ ሳይት ላይ ማግኘት ትችላላችሁ ማለት ነው። የተለያየ ዲዛይን ያላቸው ቤቶች ናቸው። እይታቸው ደግሞ ወደ አስፋልት በኩል የሚያዩ የጠዋት ፀሐይ ብርሃን የሚያገኙ እንዲሁ ደግሞ ቆንጆ የሆነ እይታ ያላቸው ቤቶች እዚህ ሳይት ላይ ማግኘት ትችላላችሁ። ከቅድመ ክፍያ 15% በላይ ከፍ አድርጋችሁ ለምትከፍሉ ደንበኞቻችን ደግሞ ከ7% እስከ 20% የሚሆን ቅናሽ አድርገናል። እዚህ ሳይትም ጨምሮ ማለት ነው ዲስካውንቶች አዘጋጅተናል። 100% ለምትከፍሉ የ20% ቅናሽ ማግኘት ትችላላችሁ። ቅድመ ክፍያችን ግን 15% ነው። በቅድመ ክፍያ ከከፈላችሁ ደግሞ ቀሪው ቀስ እያላችሁ በግንባታ ሂደት መሰረት ማለትም በውሉ መሰረትም ከፍላችሁ መጨረስ ትችላላችሁ ማለት ነው። ሳይቱ እንደምትመለከቱት እንግዲህ አስፋልት ዳር ነው ያለው። በጣም ሰፊ የሆነ አስፋልት አለ። እዚህ ጋር ሰፊ የሆነ መንገድ አለ። እንደምታዩት በጣም ግሪን የሆነ ቦታ ነው ማለት ነው። ስለዚህ ቤታችሁ ሆናችሁ ቆንጆ የሆነ እይታ ማግኘት ትችላላችሁ። የጠዋት ፀሐይ ብርሃን የምታገኙበት ነው። እዚህ ሳይት ላይ ከገዛችሁ ደግሞ ቤቶቹ የተለያዩ አሚኒቲዎች ያካተቱ ናቸው። ለምሳሌ ስታንድ ባይ ጀነሬተር ይኖራቸዋል፣ ሊፍቶች ይኖሩታል። ከላይ ደግሞ ሰፊ ቴራስ ያለው ቤት ነው ማለት ነው። የመንገድ ትራንስፖርት በቀላሉ የምታገኙበት ነው። እንደምታዩት መኪናችሁ እዚህ በቅርብ ፓርክ አድርጋችሁ ወደ ቤታችሁ መግባት ትችላላችሁ። ወደ ውስጥ የገባ ነገር የለውም። ከሳይቱ ዙሪያ ደግሞ የተለያዩ መግቢያና መውጫ መንገዶች አሉት። በአራቱም ዙሪያ አቅጣጫ ማለት ነው የተለያዩ መግቢያና መውጫ የመንገድ አማራጮች ያሉት በጣም ቆንጆ የሆነ ሳይት ነው። ስለዚህ ሳይት ላይ መጣችሁ ቤት መግዛት ለምትፈልጉ፣ የቤት አማራጭ ማየት ለምትፈልጉ፣ ሳይቱ ያለበት እንቅስቃሴ ደግሞ መታችሁ ማየት ለምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር ደውሉልን። ሙሉ ሳይት ሁኔታ የማሳያችሁ ይሆናል ማለት ነው። ውጭ ያላችሁ ዲያስፖራ ወገኖቻችን ደግሞ በኢሞ በቴሌግራም እና በዋትሳፕ የምትፈልጉትን ጥያቄ አቅርቡልን። ሙሉ መረጃውን የምንሰጣቸው ይሆናል ማለት ነው። በተለይ ደግሞ እያንዳንዱ ቤት የካሬ አማራጭ አከፋፈላቸውና አጠቃላይ ዋጋቸው በቴሌግራም በዋትሳፕና በኢሞ የምንልክላቸው ይሆናል። ከዚህ በተጨማሪ ደግሞ የውሉ ጉዳይና ሌሎችም ግልጽ ያልሆነላችሁ ጥያቄ ካለ እሱንም
እናሳውቃችኋለን። አያት ሪል ስቴት ከዚህ ከምትመለከቱት የሊና ሳይት በተጨማሪ ሌሎች ሳይቶች አሉት። ለምሳሌ የካዛንቺስ ሳይት አለ። በምስሉ ላይ እንደምትመለከቱት የካዛንቺስ ሳይት የፋውንዴሽን ስራ የተሰራላቸው የሚገኙ ቤቶች በአሁኑ ሰዓት ላይ በሽያጭ ላይ ይገኛሉ። ከ45 ካሬ ባለ 1 መኝታ ጀምሮ እስከ 160 ካሬ ባለ 4 መኝታ ቤቶች በ15% ቅድመ ክፍያ እየሸጠ ይገኛል። ካዛንቺስ ከግቢ ገብርኤል ቤተክርስቲያን ፊት ለፊት ማለት ነው። የተለያየ ዲዛይን ያላቸው ቤቶች አሉን። ከካዛንቺስ ሳይት በተጨማሪ ደግሞ አያት ሪል ስቴት በቅርቡ አዲስ ሳይት አስተዋውቀዋል። አዲስ ሳይት የሚገኘው ቀበና ወደ 4 ኪሎ በሚወስድ መንገድ ላይ በልዩ ስሙ ደግሞ ቤሌር እየተባለ የሚጠራው ሰፈር አካባቢ ቤቶች እየሸጥን እንገኛለን። እዛ ሳይት ላይ ደግሞ ከ60 ካሬ ጀምሮ የተለያየ ዲዛይን ያላቸው ቤቶች ማግኘት ትችላላችሁ። ስለዚህ አያት ሪል ስቴት ላይ ያሉ የቤቶች አማራጭ መጠቀም ትችላላችሁ። ከቤት በተጨማሪ ደግሞ ሱቅ እየሸጥን እንገኛለን። ሲኤምሲ ላይ ከ24 ካሬ ማለትም ከ2.5 ሚሊዮን ብር አጠቃላይ ክፍያ ጀምሮ ሱቆች እየሸጥን እንገኛለን። ቅድመ ክፍያችን 25% ነው። ለምትፈልጉት የንግድ ስራ የሚውሉ ሱቆች ሲኤምሲ ላይ ማግኘት ትችላላችሁ። ቤቶች ደግሞ እዚህ ሊና ጨምሮ የካዛንቺስና የቤሌር የተባበሩት እንዲሁም ደግሞ ሌሎች ብዙ ሳይቶች አሉን። ስለነዚህ ሳይቶች መረጃ ከፈለጋችሁ በቀደም ባስቀምጥኩላችሁ ስልክ ቁጥር ደውላችሁ ጠይቁን ትችላላችሁ። ሙሉ መረጃውን የምሰጣችሁ ይሆናል ማለት ነው። በሌላ ጊዜ ደግሞ ሌሎች አዳዲስ ነገሮች ይዘንላችሁ እንመጣለን። ለእናንተ ይጠቅማል ብለን ያሰብናቸውን መረጃዎች በተከታታይነት እናደርስላችኋለን ማለት ነው። እነዚህ መረጃዎች በተከታታይነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተከታተሉን። ለዛሬ ላዘጋጀንላችሁ ፕሮግራም ይህን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።